እና አሁን ይሄም እንግዲህ እንደ እንስሳ ነው ማለት እንስሳት ማሰብ አይችሉም ነው የሚባለው ማለት ነው። ይሄ ወፍ ግሪን ሄሮን ይባላል እና እዚህ ጋር አሳ እያጠመለ ነው። ሶ ምንድነው የሚያደርገው? ዳቦን ይጥላል። ከዛ ትላልቆቹ አሳዎች ሲመጡበት መልሶ ያነሳዋል። ኦኬ ሶ እንዳይበሉበት ማለት ነው። እነዛኛዎቹ ትላልቆቹ አሳዎች እንዳይበሉበት መልሶ ያነሳዋል። ከዛ እነሱ ካለፈ በኋላ ይጥለዋል። ሂዝ ሉኪንግ ፎር አነስ ላሉት ነው። ምክንያቱም ፊት የሚያደርገው አፍ ውስጥ አነስ ያሉት ስለሆኑ ማለት ነው። እና አሁን ትላልቆቹ መጡበት አነሳው እና አሁን ይሄም አያስበም እያላችሁ ነው። ከዛ ጣል አደረገ። አሁን ጩጯ መጣች። ኦኬ ሶ ድጋሚ ይኸው በቃ ኢን ኤክስቼንጅ ጩጯን አሳ ጋማላት ማለት ነው። እግዚአብሔር ያሳየን እንግዲህ ሰው ልጅ ስንት ዘመኑ በመረብና በመንጠቆ ሲፈጋ። ይሄ በቃ የው በአንድ ደቂቃ ባልሞላ ጊዜ ውስጥ